የትግርኛ አማራ የኦሮሞ ቸርች ተብሎ ዋና እዚህ ምድር ላይ ወንጌል ብለህ የምትለው አይደል? ሰው የመጀመሪያ የብሔር ወንጌል ተብሎ የብሔር ቸርች የተከፈተው ኢትዮጵያ ውስጥ እያመሳ ያለው ማን ነው? ትግሬ ነኝ የትግርኛ ቸርች ነው ያለው። ኦሮሞ አማራ የትግሬ ተብሎ ኦፍ ኮርስ። ስለዚህ ቆይ ልጨርስ ይሄ ብሔር ሰለጠነና አሁን ሰልጥኖ ምድሪቷን እየበጠበጠላል ነው ህገ መንግስታችን ይፈታል። ቆይታሪ እንደው እኔ አንተ ጋር ነው ህገ መንግስት ጋር ይዝም ነው ህገ መንግስታችን መንግስት ነው እኛ ስለ እግዚአብሔር መንግስት ነው እኛ ምንነው ያወራው የእግዚአብሔር መንግስት ኦሮምኛም አይደለም አማርኛም አይደለም እንግሊዘኛም አይደለም ቸርች ነው ግን ቆይ ነገር አይደለም። ስለዚህ ሰዎች በኦሮምኛ ያመልካሉ፣ በኦሮምኛ ይሰበካሉ፣ በአማርኛ ይሰበካሉ። በኦሮምኛ ግን ከዛ ይጋደሉ ያልቀጥሉ አሁን ምድሪቷ ላይ ክርስቲያን ታረደብን እያሉ የሚጮሁ ክፍሎች አሉ። እስላም ታረደብን፣ ሰው ታረደብን አይደል? ኦሮሞ ሞተብን እያሉ ነው። አማራ ሞተብን እያሉ ሰው ሞተብን ከሞተ በኋላ እንኳን ኦሮሞ አማራ ነው አፈር አይደለም ሬስ አይደለም። ምን ድንቁርና ውስጥ ነው ያለ ነው? አሁን ቀልዱንም ተወውና እናውራ። ለምንም ወይ መሞት አለብን ወይ ካለን ደግሞ ይሄ ትውልድ ነፃ መውጣት አለበት። ሰው ነው መጀመሪያ። ኦሮሞም አማራም ትግሬ ያለው ሲሞትም አፈር ነው። ሲተኛ የሚረሳ ነገር ደግሞ ስተኛ የምትረሳውን ነገር ብሔሬ ሃይማኖቴ ባህል ያትበል። ሰው ሲሞትም አፈር ነው፣ ሲኖርም አፈር ነው። አፈር ነው የተባለው ፈጣሪው ሲለው ሁሉም አፈር ነው አለቀ። ሲሄድም አፈር ያፈር ኦሮሞ ያፈር አማራ ደግሞ ቼንጅ አላደረገም። ቆሞም አፈር ነው፣ ሲሄድም አፈር ነው። በዚህ መግደልም መሞትም የለም። ስለዚህ የሰው ዘር አንድ የሆነበት ሚስጥር ተደብቋል። ይሄ ደግሞ መውጣት አለበት። በቃ ምድር ዓለም ነፃ መውጣት አለበት። እኛ እዚህ ሰፈር አይደለም ማወራ ስለ ሰፈር አይደለም ማወራ ዓለም ላይ የተፈጠረው ሰማይና ምድር ነው። የሰው ዘር ከዛ ተገኝቷል። በምድር ሁሉ ሊኖር ተገብቶታል። የሆነ የተወሰነ ቅድም እንደዚህ ያሽከረከርከው እዚህ ውስጥ አይደለም ሰው ያለው። እሺ የዓለም ካርታ ነው። እዚህ ጋር እንኳን ዓለምን ሊያኖር ቀርቶ ይሄ እኮ አዚም ነው። ይሄ ፕሮግራም ነው። ይሄንን የከተቱት ውስጣችን አፍሪካ ምንለው ምንም ምንለው ይሄ ነው የተከተተው። ውሸት ነው። ቅድም አልኩ የት አለ? እዚች ውስጥ የት አለ? አንድ ሰው ቆሞ ይሄዳል እዚች ላይ? አንድ ሰው ያስቆማል? የለም። ስለዚህ አንቀልድ። በቃ ምንም አሁን እኔ እናንተ ቀልደን ብናል ከዚህ በኋላ ልጆች የሚመጣው ምን መሰለህ ታሪ እግዚአብሔር ኃጢአት ብሎ የሚቆጠረው ከሰው ጋር አልተጣላም፣ ከሰው ጋርም እርቅ አላደረገም። እንግዲህ ሰዎቹም ይሆኑ ራሱ እኮ ነገሩ በአካል መጥቶ እኮ 3 ዓመት ተኩል አስተምሮ እኮ የኢየሩሳሌም መንግስት መቼ ተመልሳለህ እኮ ነው ያሉት። የእግዚአብሔር መንግስት ንግግር ቢለውጥ ከዋናው እኮ ተምረዋል። 3 ዓመት ግን ያ ንግግር ምንም ነገር እንደማያደርግ ስለሚያውቅ ይሄኛው የመጀመሪያውን አሮጌ መልክ አስወግዶ ህይወት ማንነት ዘር ሆኖ የቀጠለው እኮ ራሱ ነው። ከራሱ ይቀጠለው ይሄ ነው ወንጌል ማለት። አስተምሮቱ ሲነሳም ደግሞ ካዳችሁኝ ብሎም አላስፈራራቸውም፣ አልኮነናቸውም። ሲነሳም ደግሞ አላስፈራራቸውም፣ አልኮነናቸውም። ወደ አባታችሁና ወደ አባቴ ነው እኮ ያለው። የጋራ አላጋቸው፣ የጋራ መንግስት አደረገ፣ የጋራ አባት አደረገ። ከዛ በፊት የትኛውን ቦታ ላይ አባቴ ወደ አባታችሁ አላለ። ለምን? በሁሉ የሚሰራው አንድ ዘር ስለነበረ ያ ዘር መስቀል ላይ ተወገደ። ከየት አምጥቶ ነው አሁን ሃይማኖት ኃጢአተኛ የሚለው? ሰው ኃጢአትን አልሰራም። ሰው ኃጢአት ከሰራ እኮ ራሱ እግዚአብሔር ሰራ እኮ ነው። እንደ መጽሐፉ አባባል የእግዚአብሔር መልክ ስለሆነ ይሄ ደግሞ ምህረት አይኖረውም። እግዚአብሔርን ስንሳደብ ነው ምህረት አይኖረውም ደግሞ ምንም። ለዚህ እኮ ነው የማይምሩ። ታዲያ ለምንድን ነው አሁን አንተ እሱ ሌላ ነህ እኔ ሌላ አድርጎ ውስጡ የሚያየው መነጽር ምንድን ነው? ስራ ይፍረስ። ፕሮግራሙ ለምንድን ነው የሚለያየው? ይኸውልህ ዳርክ ከሆነ ጨለማ ከሆነ አንድ አድርገህ ማየት አትችልም። ብርሃን ላይት ሲበራ አንድ አድርጎ ነው። እናንተ በርቶላችሁ ነው። ምኑ ነው አንተ ስለኛ አንተ ለምን ተነጠለናለህ? ስለ ዓለም አታወራም እንዴ? ስለ ዓለም ለምን አታወራም? ማንም አላለም። አንተ ፕሮግራም ነው አለ። ስማኝ አየህ ነው ችግራችሁ። እሸት ከዛም ከዚህም ለቃቅሜህ አመጣኸው የተቀመጠ አቧራ አለ። እሱ እየተራገፈ ይሄ አምስት ጣት አፍንጫ ጆሮ አንድ ነን። እኔ እናንተ አንድ ነን። በዚህ ግን አንተ እንዴት ዛሬ መጽሐፍ ተቀበል። እኔ አንድ ነገር ዛሬ መጽሐፍ ተቀበል። ታናሽ ወንድም ልንገራችሁ። መጽሐፍ ተቀበል። ወንድም ታናሽም አይደለም ታላቅም አይደለም፣ አንድ አይነት ማለት